ሰላም ጤና ይስጥልን የማሚ ስፖርት ቤተሰቦች፣ ለዛሬ የተሰሙ መረጃዎችን ይዤላችሁ መጥቻለሁ። ማንቸስተር ዩናይትድ ለክረምቱ የዝውውር መስኮት ቀድሞ በመንቀሳቀስ ከሳንድሮ ቶናሊ ወኪሎች ጋር ንግግር መጀመሩን፣ በሌላ በኩል ደግሞ የፒኤስጂ ኮከብ ኦስማን ደምቤሌ ስለ አመጋገቡ የሰጠው አስገራሚ አስተያየት መነጋገሪያ ሆኗል። በርገርና ፒዛ መብላት ፍጹም አላቆሙም ይላል ደምቤሌ። በተጨማሪም ባየር ሙኒክ የቼልሲን ኮከብ ኮል ፓልመርን ለማስፈረም እያደረገ ያለው ጥረት እና በአርሰናል፣ ሲቲ እና ዩናይትድ መካከል የተደረገው የ23 ዓመት አማካይ ፍልሚያ ዛሬ በስፋት የምንዳስሳቸው ጉዳዮች ናቸው። እስከ መጨረሻው አብራችን ቆዩ። በመጀመሪያው ዜና ስናወራ እንደተለያዩ ዘገባዎች ከሆነ ማንቸስተር ዩናይትድ የዝውውር መስኮቱን ከመክፈቱ በፊት ቀድሞ በመንቀሳቀስ የሳንድሮ ቶናሊን ወኪሎች ጋር የመጀመሪያ ደረጃ ንግግር አድርጓል። ይህ የሚያሳየው የክለቡ አማካይ ክፍሉን ይበልጥ ለማጠናከር ቶናሊ እንደ ዋነኛ ኢላማ መለየቱ ነው። ክለቡ ከተለያዩ በርካታ ተጫዋቾች ጋር ስሙ የተያያዘ ቢገኝም አሁን ላይ ትልቁ ዝውውር ሊሆን ይችላል ተብሎ እየተጠበቀ የሚገኘው የሳንድሮ ቶናሊ ነው። ኳስ የማንበብ ችሎታው እንዲሁም የሚያደርገው ኳስ አሲስት ጎል ያስቆጥራል። በጣም ምርጥ ተጫዋች እንደሆነ እያየነው ነው በኒውካስትል ዩናይትድ። ለዚህም ይመስላል አሁን ሙሉ ትኩረቱን እዚህ ተጫዋች ላይ ያደረገው። ግን ተጫዋቹ አንድ ያለው ነገር አለ። እሱም ምንድነው? ወደ ኦልድ ትራፎርድ የመዘዋወሩን ሀሳብ በበጎ ሁኔታ ቢቀበልም ይሁን እንጂ ተጫዋቹ አሁን ላይ አንድ ትልቅ ቅድመ ሁኔታ አስቀምጧል። ከማንቸስተር ዩናይትድ ወኪሎች ጋር ንግግር ያስቀመጠው አንድ ቅድመ ሁኔታ አለ። እሱም ታማኝነት። በኒውካስትል ቤት እንደመጣ አካባቢ ጉዳት አጋጥሞታል እና የሚያስፈልገውን ያህል ለክለቡ አላገለገልኩም እያለ ይገኛል ለኒውካስትል ዩናይትድ። በዚህ ምክንያት ተጫዋቹ አሁን ያለውን የውድድር ዘመን በኒውካስትል ዩናይትድ ቤት ሆኖ ማጠናቀቅ እንደሚፈልግ ነው ለወኪሎች የተናገረው። ምክንያቱ ደግሞ በቅጣት ምክንያት እንዲሁ በጉዳት ከሜዳ ርቆ በቆየበት ወቅት ኒውካስትል ላሳየው ድጋፍ ክለቡን በዝውውር መሃል ላይ ጥሎ መውጣት እንደማይፈልግ ነው የተናገረው። እናም ይህ ውድድር ዘመን ሲጠናቀቅ ወደ ፈለገበት ክለብ መዘዋወር ይችላል። ያው ዩናይትድ ጠይቀው እሺ ይላል እሱ፣ ግን ይህን ዓመት ኒውካስትል መጨረስ ይፈልጋል። ዩናይትዶች ቶናሊን የሚፈልጉት በጨዋታ የማንበብ ብቃቱ፣ በኳስ ቁጥጥርና በከፍተኛ ጉልበቱ ወይ ወርክ ሬት እንደምንለው አይነቱ ተጫዋች ነው። ዝውውሩ አሁን ባለው ሁኔታ በክረምት ዝውውር የመሆን ዕድሉ ሰፊ ነው፣ ምክንያቱም ተጫዋቹ ፈቃደኛ ስለሆነ። ዩናይትዶች ከተጫዋቹ ወኪል ጋር መስማማት ከቻለ ቀጣዩ ስራቸው ከኒውካስትል ጋር በዝውውር ሂሳብ ላይ መደራደር። ቀጥለን የፈረንሳዩ ኮከብ ኦስማን ደምቤሌን አስገራሚ አስተያየት ነው እንመለከተው። ደምቤሌ ከጨዋታ በኋላ ስለሚኖረው የምግብ ምርጫ ግልጽ የሆነ ምላሽ ሰጥቷል። ተጫዋቹ አሁንም ቢሆን እንደ በርገርና ፒዛ ያሉ ምግቦች እንደሚመገብ ነው የተናገረው። ቁርጠኝነቱን ሲገልጽ ሁልጊዜ እመገባቸዋለሁ፣ በፍጹም አላቆሙም ሲል ነው በሙሉ እውነት የተናገረው። ይህን የሚያደርገው ሁልጊዜ ሳይሆን በተለይ ከጨዋታ በኋላ መሆኑን ጠቅሶ ሁሉም ተጫዋቾች ይህን ያደርጋሉ ሲል ድርጊቱን የተለመደ እንደሆነ ተከራክሯል። ይህ አስተያየት በከፍተኛ ሁኔታ እያነጋገረ ይገኛል። ምክንያቱም ደምቤሌ በባርሴሎና ቆይታው በጉዳት የሚሰቃይበት አንዱ ምክንያት አመጋገቡና የአኗኗር ዘይቤው ነው ተብሎ ለዓመታት ሲተች ቆይቷል። እንደምናስታውሰው በባርሴሎና ዶርትሙንድ ያለ እጅግ አስፈሪ የነበረው ኦስማን ደምቤሌ ባርሴሎና ያን ያህል አገልግሎት ሊሰጥ አልቻለም። በርካታ ጉዳቶችን እያስተናገደ እንደነበረ አይዘነጋም። በኋላ ላይ በውድ ከዶርትሙንድ የተገዛው ልጅ ዋጋ ቅናሽ በፒኤስጂ እንደተሸጠ እናስታውሳለን። በርካታ ጉዳቶችን ሲፈትኑት ነበሩ በባርሴሎና ውስጥ። አሁን ላይ የባላንዶር አሸናፊ ብን ብቃቱን እያገኘ ይመስላል።
እንደምታውቁት በግራ በቀኝ የሚጫወት ተጫዋች ነው። ልዩነት የሚፈጥር ተጫዋች እንደሆነ አሳይቶናል በርካታ ጨዋታዎች ላይ። እናም የአኗኗር ዘይቤውና የአመጋገቡ እንደጎዳው ነው አሁን ላይ የተናገረው አርሰናላዊ። ፕሮፌሽናል ተጫዋች ጥብቅ የሆነ የአመጋገብ ስርዓት እንዲከተሉ ቢመከሩም ዴምቤሌ ግን ከጨዋታ በኋላ በርገርና ፒዛ መብላት እንደሚወድ ነው የተናገረው። ይህ ደግሞ ሰውነት ከፍተኛ ካሎሪ ስለሚፈልግ ቺፕ ሚል መውሰድ ስህተት እንዳልሆነ ያምናል። ቺፕ ሚል ማለት ያው በርገር፣ ፒዛ ያሉ እንደዚህ ትልልቅ ምግቦችን ከጨዋታ በኋላ ነው መመገብ የሚወደው። በስፖርት ባለሙያዎች ግን ይህ አይመከርም ለሚሉት እሱ ግን ትክክለኛ ነው ብሎ ነው የሚያምነው። እና ሌሎች ተጫዋቾችም አሁን ላይ እየወሰዱት ነው እየተመገቡ ነው ብሎ እየተከራከረ ነው። ይህ ጉዳይ ነው እንግዲህ እያነጋገረ የሚገኘው ፋብሪዚዮ ሮማኖ ይህን ዘገባ አስፍሮታል በገጹ ላይ። ታዋቂው የዳርት ተጫዋችና የማንቸስተር ዩናይትድ ደጋፊ የሆነው ሉክ ሊተር በማንቸስተር ዩናይትድ ቀጣይ ቋሚ አሰልጣኝ ዙሪያ አስተያየቱን ሰጥቷል። ሊትለር እንደሚለው ከሆነ ካሪክ መቆየት አለበት ብሎ ያምናል። ለዚህም ያስቀመጠው ምክንያት ካሪክ በዩናይትድ ቤት እስካሁን የሰራው ስራ አስገራሚ እንደሆነ በመግለጽ በቋሚነት እንዲቀጠር ነው በግልጽ የጠየቀው። እንደ ምሳሌ የሚያነሳው ፓትሪክ ዶርጉን ነው። በቀድሞ አሰልጣኝ ሩበን አሞሪም ስር ከነበረው ይልቅ አሁን በካሪክ ስር እጅግ የተሻለ ተጫዋች መሆኑንና የቡድን በራስ መተማመን መመለሱን ገልጿል። ዩናይትድ ለቻምፒየንስ ሊግ ማለፍ ከቻለ የክለቡ ቦርድ ካሪክን በቋሚነት የመሾም ግዴታ እንዳለበት ነው ይህ ደጋፊ የተናገረው። እናው የካሪክ ውጤትስ ምን ይመስላል ብለን ስናይ ማይክል ካሪክ ስራ ከጀመረ በኋላ ካደረጋቸው 10 ጨዋታዎች ውስጥ 7ቱን ማሸነፍ ችሏል። በአንዱ በኒውካስትል ሲሸነፍ በሁለት ጨዋታ አቻ መውጣት ችሏል በዌስት ሃም እና በቦርንማውዝ። እናም ወደ 3ኛ ደረጃ ላይ እንዲመጣ ረድቶታል። አሁን ላይ ካሪክ በቋሚነት የመሾም ዋነኛው እጩ ሆኖ ቀጥሏል። ምክንያቱም በዚህ ሰዓት ከሱ የተሻለ አሰልጣኝ ሊኖር አይችልም። ምክንያቱም ቡድኑን ከምንም ነው አንስቶት የቡድኑ መንፈስ ሰጥቶት ተጫዋቾቹ ላይ ሜንታሊ ሰርቶ ትክክለኛው ዩናይትድ ያስመሰለው ካሪክ አሁን ላይ በማንም ሊቀየር አይችልም የሚል እምነት አለው ይህ ደጋፊ። እኛም እንዳየነው ከሆነ ዩናይትድ እጅግ አስፈሪው ክለብ እንዲሆን ነው ያደረገው ማይክል ካሪክ። ሌሎች አሰልጣኞች ቢመጡ እንኳን እንደገና የራሳቸውን ፍልስፍና ለመያዝ ሲሉ ክለቡን እንደ አዲስ ሊያፈርሱት ይችላሉ የሚል እምነት አለ በበርካታ ሰዎች። እናም በማንቸስተር ደጋፊዎች ዘንድ አሁን ላይ ካሪክ ብቻ እንዲሆን ነው የሚፈልጉት አሰልጣኝ እንዲሆን። ወደ ቀጣዩ መረጃ ሳመራላችሁ የአርሰናልን ሁኔታ ስናይ አርሰናል አሁን አንድ ሁነኛ አማካኝ እየፈለገ እንደሆነ ነው መረጃዎች እየወጡ የሚገኙት። ለዚህ ደግሞ በበርካታ ክለቦች እየተፈለገ የሚገኘውን የኖቲንጋም ፎረስት አማካኝ ኢሌት አንደርሰን ሁኔታ ነው። ኢሌት አንደርሰን ማንቸስተር ዩናይትድም፣ ማንቸስተር ሲቲ፣ ሊቨርፑልም አሁን ደግሞ አርሰናልም እየፈለገ ይገኛል። ስለ ኢሌት አንደርሰን አንዳንድ ነገሮች ከወጡት መረጃዎች አንፃር ስነግራችሁ የ23 ዓመቱ እንግሊዛዊ አማካይ በኳስ ቁጥጥርና በቴክኒክ ብቃቱ የሚታወቅ ነው። ኖቲንጋም ፎረስት አሁን ከወራጅ ቀጠናው በ2-3 ነጥቦች ላይ ይገኛል። ክለቡ ታች የሆነ የልጁ ብቃት ግን እጅግ የሚደነቅ ነው። ለዚህ ነው በርካታ ክለቦች ፈላጊ ሆነው የተገኙት። በኳስ ቁጥጥር እና በቴክኒክ ብቃቱ የሚታወቅ ተጫዋች ስለሆነ ነው ይህን ተጫዋች ላይ ትኩረት ያደርጉት። በዛ ላይ ወጣት ነው። በዚህ ውድድር ዘመን ኖቲንጋም ፎረስት እያሳየ ያለው ድንቅ ብቃት የትልልቅ ክለቦችን አይን ሊስብ የቻለው በዚህ ምክንያት ነው። በተለይ ማንቸስተር ሲቲ ተጫዋቹን የሮድሪ ወይም የበርናርዶ ሲልቫ ተተኪ አድርጎ ሊወስዶ እንደሚችል ነው መረጃዎች እየወጡ
ይገኛል። የዝውውር ዋጋውም ኖቲንግሃም ፎረስት ከ90 ሚሊዮን ፓውንድ በላይ እንደሚፈልግ ነው የተዘገበው። ይህን ማቅረብ የሚችል ክለብ ካለ ተጫዋቹን መውሰድ ይችላል ብሏል። ኖቲንግሃም ፎረስት ግን እጅግ ሲበዛ በጣም ውድ የሆነ ተጫዋች ያደርገዋል። ይህን ተጫዋች ማን ደፍሮ ሊወስደው ይችላል? ወደፊት የምናየው ይሆናል። ቀጣይ መረጃችን ወደ መጨረሻው መረጃ የሳመራ ባየር ሙኒክ በቼልሲ ኮከብ ኮል ፓልመር ላይ ከፍተኛ ፍላጎት አሳይቷል። ይህ የቼልሲ ኮከብ ኮል ፓልመር ሪያል ማድሪድም ማንቸስተር ዩናይትድ ይፈልገዋል። አሁን ላይ ደግሞ ባየር ሙኒክ በስፋት ብቅ ብሏል በዚህ ተጫዋች ፍላጎት። የባየር ሙኒኩ አሰልጣኝ ቪንሰንት ካምፓኒ ፓልመርን በማንቸስተር ሲቲ ቆይታው በደንብ ስለሚያውቀው ዝውውሩ የሚሳካ ከሆነ ፓልመር የቀድሞ የቡድን አጋሩን ሃሪ ኬን በባየር ሙኒክ የመቀላቀል ዕድል ይኖረዋል። ቼልሲ ፓልመርን በቀላሉ የመልቀቅ ፍላጎት አይኖረውም፣ ምክንያቱም የወደፊቱ የፕሮጀክቱ አካል ስለሆነ። እዚህ ሲዝን ከፍተኛ ጉዳትን እንዲሁም በአቋም መዋዠቅ ላይ ቢቸገርም አሰልጣኙን ስንት ጊዜ ቀያይሯል? 3 ጊዜ ቀያይሯል። ኢንዞ ማሬስካን እንዲሁም አዲሱ ሮዘሪን ይወጣል። ፓልመር ግን ወጥ የሆነ አቋም ማሳየት አልቻለም እና ለዚህ ነው ወደ ዝውውር ገበያው ሊወጣ የቻለው። ቼልሲ ይህን ተጫዋች በቀላሉ ይሸጣል ተብሎ አይጠበቅም፣ ምክንያቱም ረጅም የውል ዘመን አለው። ዝውውርን እጅግ ውድ እና አስቸጋሪ የሚያደርገው ለዚህ ነው። ተጫዋቹ የረጅም ጊዜ ኮንትራት በክለቡ ስላለው ባየር ሙኒክ ይህን ዝውውር ለመፈጸም የክለቡን የዝውውር ክብረ ወሰን ሊሰብር የሚችል ሂሳብ ማቅረብ ይኖርበታል። ይህን ደግሞ ወደፊት የምናየው ሆኖ ማድሪድም ተጫዋቹን እየፈለገ ይገኛል። ከፍተኛ ገንዘብ ያቀርባል ተብሎ የሚጠበቀው ቀጣይ ዕጣ ፈንታው የት እንደሚሆን እናያለን። ምናየው ይሆናል። የዛሬ ስፖርት ዜናዎቻችን እነዚህን ይመስሉ ነበር። እናንተስ ምን ታስባላችሁ? ሳንድሮ ቶናሊ ለዩናይትድ ይጠቅማል? የደምቤሌስ አመጋገብ በብቃቱ ላይ ተጽዕኖ ይኖረዋል? እንዲህ በኮል ፓልመር ወደ ባየር ሙኒክ መሄድ አለበት? ሀሳባችሁን በኮሜንት መስጫ ላይ አጋሩኝ። ቪዲዮን ከወደዳችሁት ላይክ ማድረግና ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን አትርሱ። በሚቀጥለው ቪዲዮ እስከምንገናኝ ሰላም።